እሺ አሁን ሙሉውን አሰራር ማሳያችሁ ይሆናል። የመጀመሪያው እዚች ጋር የምታያቸው የተለያየ ፓርቲዎች አሉ። እዚህ ፓርቲ ውስጥ እየገባችሁ ገንዘብ መስራት ትችላላችሁ። ለምሳሌ እዚህ ጋር የራሳችሁን ፓርቲ መስራት ከፈለጋችሁ እቺን የቤቷን ምልክት አንዴ ክሬት ብላችሁ ትገባላችሁ። ወደ ውስጥ ያስገባችኋል። ከዛ የዚህ አይነት ፔጅ ያመጣላችኋል። እዚህ ጋር ጆይን ማይክ ብላችሁ እዚህ ጋር በአንድ ሰዓት በተቀመጣችሁ ቁጥር 5000 ፖይንት ይሰጣችኋል ማለት ነው። 5000 ፖይንት ማለት $0.5 ማለት ነው በየአንድ ሰዓቱ። ከጊዜ በኋላ ግን ወደ 500 ይቀይረዋል በየደቂቃው ማለት ነው። በየ30 ደቂቃ ወደ 500 ፖይንት ወይም ወደ ሰው ፔጅ ገብታችሁ እንደዚህ መስራት ትችላላችሁ። እየተቀምጣችሁ የራሱን ቦነስ ይሰጣችኋል። ከዛም በኋላ ደግሞ የምትሰሩት እዚች ጋር የምታዩአቸው ታስክ የሚል አለ። ታስክ የሚለውን አንዴ ክሊክ አድርጋችሁ ወደ ውስጥ ትገባላችሁ። ከዛ ነው የዚህ አይነት ፔጅ ያመጣላችኋል። እዚች ጋር የተለያየ የኮይን ታስኮች አሉ። እዚህ ጋር ሁሉንም ታስኮች ከሰራችሁ ደና ኮይን ይሰጣችኋል። እኛ የምንፈልገውን ታስክ ትክክለኛው ታስክ እዚህ ጋር አለ። እዚች ጋር 5000 ፖይንት ለ60 ደቂቃ ወይም ለአንድ ሰዓት 5000 ፖይንት ይሰጣችኋል እና በ2 ሰዓት ደግሞ 5000 ፖይንት ድጋሚ ይሰጣችኋል ማለት ነው። እና ይሄ ስራ በጣም ቀላል ነው። ያው እኔ እዚህ ጋር እንደምታዩት 9300 ፖይንት ሰርቻለሁ። ሁለተኛው ፖይንት ደግሞ ኢንቫይት አለ። በግብዣም የምትሰሩት አለ። $1 እስከ $100 ትሰራላችሁ። በአንድ ሰው 3 ስፔን ይሰጣችኋል። 3 ስፔን ማለት 3 ማስከርከሪያ እድሎች በአንድ ሰው ይሰጣል። ይሄ ደግሞ ልዩ ያደርገዋል። እና እዚህ ጋር ደግሞ የኛም ራንክ 15ኛ ላይ ተቀምጠናል። ያው እንደምታዩት 15ኛ ላይ ተቀምጠናል። እና እናንተም መስራት የምትፈልጉ ከአሁኑ ጀምሩ። ይሄ ገና አዲስ ነው። ገና አዲስ አፕሊኬሽን ስለሆነ ገና ብዙ ሰው አልታወቀም ኢትዮጵያ ውስጥ። ሁለተኛው ሌቭላችሁን ማሳደግ የምትችሉት ደግሞ እዛ በቆያችሁበት ሰዓት ነው። ሰዓቱ ባደገ ቁጥር ሌቭላችሁ ይጨምራል። እና እንደዚህ አይነት የኦንላይን ስራዎችን መስራት የምትፈልጉ ልጆች የቴሌግራም ቻናላችሁን ተቀላቀሉ። ይመቻችሁ።